ውድና የተከበራችሁ ውድ ተመልካቾቼ፣ ውድ እህቶችና ወንድሞቼ፣ የዩቱብ ቻናል ተመልካቾቼ፣ የዳንበሌ ዩቱብ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁሉ ሰላም ነው ወይ? እግዚአብሔር ይመስገን። ዛሬ በአዲስ ነገር ወደ እናንተ ብቅ ብያለሁ። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ እና ተመልከቱ። ዛሬ በምን አይነት ምግብ እንደሚሰራ ላሳያችሁ ነው። እስኪ ዛሬ በምግብ ልምጣ። እዚህ ጋር ያዘጋጀው ነገሮች አሉ። ያዘጋጇቸው ነገሮችን ላሳያችሁ ነው እና እንዴት እንደሚሰራ በጣም የሚጣፍጥና አረቦች የሚወዱትን ምግብ እንዴት እንደሚሰራ ላሳያችሁ ነው። ሁላችሁም ተከታተሉን ልላችኋለሁ። እና አሁን እዚህ ጋር ያዘጋጀሁት ይሄንን በርገር ይሉታል በአረብኛ፣ የኛ የጋሮ ሽንኩርት ነው መሰለኝ። እና እሱን እዚህ ጋር አለ። ይሄን ነው አጥቤ ከትፌ፣ ይኸው እዚህ ጋር ከትፌ አዘጋጅቼዋለሁ በልኬ ማለት ነው። ምን ሊሰራ ነው? መጠበቅ ሊሰራ። መጠበቅን ታውቁታላችሁ። በእንቁላል በዶሮ ስጋ ሊሰራ መጠበቅ ሊሰራ ስለሆነ እዚህ ጋር ከትፌ አስቀምጫለሁ። በሱ ላይ ምን ይጨመራል ካላችሁን፣ ይሄንን ጁበን ሽደር ይሉታል። ይሄንን ጁበን ሽደር በዚህ ነው የሚሰራው። እና ይሄን ጁበን ሽደር ቤት ነው የሚመጣ። ይሄው እዚህ ጋር ይሄ ነው። ይሄንን ጁበን ፍቄ ነው እዚህ ጋር አዘጋጅቻለሁ። ይሄንን ሊሰራ ማለት ነው። እና ጁበን መንዘረላ እናደርገዋለን። ከዛ በዚህ ነው። ይሄ ሽንኩርት ነው። በረብ በገር ይሉታል። እኔ አላውቅም። በገጠር ነው የሚመጣ። ከትፌ አዘጋጅቼዋለሁ። በሱ ላይ ለመጨመር ይኸው ዶሮ ከሽንኩርት እዚህ ጋር አዘጋጅቼዋለሁ። እና በላዩ ላይ ምንድን ነው የሚጨምረው? ይሄንን ስማክ ይሉታል። በትንሽዬ እንደዚህ ጠፍ አደርገዋለሁ። መጠበቅን በመንዘል በእንቁላልም መስራት ትችላላችሁ። እኔ የሚሰራ በዶሮ ነው የሚወዱት። በዶሮ እሰራለሁ ነው ማለት ነው። እና እንዴት እንደሚሰራ ላሳያቸው ነው። እና እንደዚህ እላችኋለሁ ውዶች። የማታውቁት ካላችሁ ጨው አልጨምርም። ይሄን ያደረኩት ስማክ ጨው አለ። ይሄንን ጨው አለበት፣ በጣም ጨው አለ። ለዛ ጨው አልጨምርም። ለዛ ነው ማደርገው እንደዚህ አድርጌ። ከዛ ሁሉንም በአንድ ላይ ቀላቅዬ እንዴት እንደሚሰራ ላሳያችሁ ነው ተመልካቾቼ። አንዳንድ ጊዜ ሙያም ላሳያችሁ እንዴት ነው ታዩ ትችላላችሁ። አሁን አንድ ላይ አደባልቀዋለሁ ማለት ነው። የዶሮ ስጋ የበሰለ ነው። የዶሮ ስጋ በውሃ ማስዱቅ ነው የሰራሁት። ማስዱቅ አድርጌ ነው። ከዛ በሽንኩርት ያደረኩት ነጭ ሽንኩርት የምጠቀመው። ከዛ ሁሉም በአንድ ላይ አድርጌ አቀራዋለሁ ማለት ነው። ከዛ ቆንጆ መጠብቅ እሰራለሁ። እና እኔ ማቆ መጠብቅ በአማርኛ ምን እንደሆነ ባላውቅም በአረብኛ ነው መጠብቅ የሚሉት። በእንቁላል የሚሰራም አለ። እኔ በዶሮ ይሄ ጁበን ሲደር እናደርገዋለን። ሁሉም በአንድ ላይ አድርጌ አቀላቅለዋለሁ። እና ይሄ ጁበን መንዘርላ የቢዛው ማለት ነው። እሱ በትንሹ ነው ማድረገው። በአንድ ላይ አድርጌ ሁሉንም በአንድ ላይ አድርጌ እንደዚህ አድርጌ አቀላቅለዋለሁ። ቆንጆ የሆነ መጠበቅ ሊሰራላችሁ ነው። ከዛም እንዴት እንደሚሰራም ሁሉንም ማሳያችኋለሁ። ተመልከቱ። እንደዚህ ካደረግኩ በኋላ ምንም አይጨመርም። እንዴ ምን እንደሚጨምር ላሳያችሁ። እና ይሄንን ጁባን እጨምረዋለሁ። ያው እንድታዩ ነው ማለት ነው። ክራፍት ይሉታል። ጁበን ክራፍትንን ስትጨምሩ ጨው አለበት። ለዛ ነው ለእናንተ ላሳያችሁ ብዬ ነው። እና ይህን ጁባንን ፈቅቀን አሁን ሁሉንም እንደዚህ አድርጌ ጨርሼዋለሁ። ምን ይመስላችኋል? በጎኑ የተቀላቀለ አይደለም ይመስለው። አሁን እየሰራሁም ላሳያችሁ።